ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ አዘጋጅቼ ይዤላችሁ የመጣሁት የአማርኛ የፊደል ጥናትና የጽህፈት ልምምድ ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማስታወቂያ መልክ ቀድሞ ለእናንተ እንዲደርሳችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ በአማርኛ የፊደል ገበታ ውስጥ 34 ፊደሎች አሉ። እነሱንን ስቴፕ ባይ ስቴፕ ወይም ደረጃ በደረጃ ሁሉንም እንመለከታለን። እናንተም ደግሞ ስትጽፉ የተቸገራችሁት እንዴት መጻፍ እንዳለባችሁ ስለማሳያችሁ እስከ ፍጻሜ ከኔ ጋር ሁኑ። እንግዲህ በመጀመሪያ ደረጃ የምናገኛት ከፊደል ገበታ ገብተን ስንቆጥር የምናገኛት ይቺ ፊደል ነች። ይቺ ፊደል ሀሌታ ኋ ተብላ ትጠራለች። ታዲያ ይቺን ፊደል እንደዛ አድርጋችሁ መጻፍ ከተቸገራችሁ እንዴት ልትጽፏት ትችላላችሁ የሚለውን ነገር ደግሞ ላሳያችሁ። ልክ በዚህ መሰረት መጻፍ ትችላላችሁ። ልክ እንደዚህ ሁለት መስመሮችን ካቆማችሁ በኋላ እችንን ከታች ያለችዋን በአግዳሚ መስመር ማያያዝ። በዚህ አግዳሚ መስመር ስታያይዟት ሃን ይሆንላቸዋል። ከዚህ በኋላ ሁ ሲሆን እዚህ ቅጥያ መጎን ማውጣት ስለሆነ ቀላል ነው ማለት ነው። ልክ እንዲያርጋችሁ መጻፍ ትችላላችሁ። እናንተ ምትመቻችሁን ወይም ይሄኛውን ወይም ደግሞ ይሄኛውን መንገድ ተጠቅማችሁ መጻፍ ትችላላችሁ። ኦኬ እንግዲህ ሃን ጻፍኩኝ እንዳያችኋት ሃ ናት ይቺ። ከሃ ቀጥላ የሚመጣው ደግሞ ሁ ነው። ሁ ማለት ደግሞ ይች ነች። ልክ እንደዚህ እንጽፋታለን ሁ። ከዛ ከሁ ካልን ቀጣዩዋ ማነች ብለን ስንመለከት ሂ እንላታለን። ሂ። ልክ እንዲህ ካደረጋችሁ በኋላ እዚች ጋር ትንሽ ጎን ሸፈፍ ማድረግ ማለት ነው። አሁን ደግሞ ሃ ነው የምንጽፋት። ሃ ማለት የትኛዋ ናት? ይችኛዋ ነች። ያው ሃ ትሆናለች ማለት ነው። ስለዚህ ሃ፣ ሁ፣ ሂ፣ ሃ። አሁን የቀሩን ፊደሎች ናቸው 3 ፊደሎች ማለት ነው። 3 ፊደሎች እነሱንም እንጻፍ። ተመልከቱ። ልክ አራተኛዋን ሃ ጻፍኳት። አራተኛዋን ሃ ከጻፍኩኝ በኋላ ምን ላደርግባት? እዚህ ጋር ቀለበት ሄ ሆነች። አሁን ሄ። ከዛ አምስተኛ ደረጃ ይህን ከጻፍ ቀጣዩ የሚሆነው 6ኛ ነው። 6ኛዋ ለመጻፍ ልክ ይችን ታሪክ ተጠቀሙ። ልክ እንዲቻጉ ትንሽ የአጭር መስመር ማስመር ወደታች ማለት ነው። ከዛ ይችን ወደ ጎን መውሰድ መልሳችሁ ልክ እንዲህ ወደ ጎን ትወስዷታላችሁ። ካረጋችሁ በኋላ ወደታች ማምጣት ነው። ይሄን ልክ እንደዚህ። ወይም ነን የምታውቋት ነን የምትቀላችሁ ሰዎች ነን ትጽፋላችሁ መጀመሪያ። ከዛ ይችን እነዚህ መልሳችሁ ልክ እንዲህ ማምጣት። ከዛ ይችን እታች በአግዳሚ መስመር ስታያይዟት ህ ትሆናለች። ህ። ሆ ልክ ሀሌታዋን እዚህ መጀመሪያዋን ፊደል መጻፍ ነው። ሆን ለመጻፍ ይኸው ሃን ጻፍኩኝ። ከዛ ቀለበት እዚህ ጋር ይላላት እዚህ ጋር ቀለበት ጨምርባት ሆ ትሆናለች ማለት ነው። በጣም ጥሩ። ስለዚህ እስኪ አሁን በጋራ እንቁጠራቸው። በጋራ አድርገን እንቁጠራቸው እስኪ። ያው ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም ልክ እንደዛ አድርጋችሁ መጻፍና መለማመድ ትችላላችሁ ማለት ነው። በጣም ጥሩ። ኦኬ እስኪ ወደሚቀጥለው እንሂድ። እንግዲህ ሃንን በዚህ መልክ ከጻፍን ከሃ ቀጥለን ወደታች ስንወርድ በፊደል ገበታው ወደታች ስትወርዱ ለን ታገኛላችሁ። ለንስ ደግሞ እንዴት እንደምንጽፋት ላሳያችሁ፣ ተከተሉኝ። እንግዲህ ለማለት ልክ እንደዚህ ያለ ቅርጽ ያለው ነው። ለማለት ልክ እንደዚህ ያለና እንደዚህ ያለ ቅርጽ ያለው ነው። ለማለት ይሄ ነው። ይህን ለን እናንተ ልክ እንደዚህ መጻፍ ካቃታችሁ ወይም ደግሞ ከከበዳችሁ ኮምፒውተራችሁ ላይ የምታገኙት ላይ ይህን ቅርጽ ያለው ስለሆነ ይህም መጻፍ ከተቸገራችሁ ማንኛውም ሰው አብዛኛው ማህበረሰብ ወይም ደግሞ አብዛኛው ሰው የሚጠቀመው ይህኛውን ነው። ልክ እንዲያርግ ታደርጋላችሁ። ከዛ ቀጥላችሁ እዚህ ጋር ልክ ይችን ታወጣችሁ በኋላ ይችን መልሰው ወደታች። እነዚህ ምንድናቸው? ሁለቱም ለናቸው። በቃ በዚህ እያደረጋችሁ ይሄኛው ሉ ቢሆን እዚህ ጋር ነው የምትጨምሩበት፣ ይሄንም እዚህ ጋር መጨመር።
እነዚህ ሊ ማለት ፈልጉ እንደዚህም ታደርጓቸው እዚህ ጋር ይሄን ማድረግ ቀላል ነገር ነው። ላ ሲሆን ይሄኛውን ወደታች የምታስረዝሙት ይሄኛውንም ወደታች ማስረዘም ነው። ስለዚህ ይሄ ስለሆነ በዚህኛው መንገድ ብትጽፉት ይቀላችኋል ብዬ ተስፋ አደርጋለሁ። ስለዚህ እናንተ የሚቀላችሁን ከወረቀትና እስክሪብቶ ይዛችሁ ከኔ ጋር አብራችሁ የጻፋችሁ ታለም እንደምትለማመዱ ተስፋ አደርጋለሁ። ስለዚህ ለን ከጻፍን ቀጥታ ደግሞ ሉ ነው የሚሆነው። ሉ ልጻፋት። ያው ሉ ልጽፍ ነኝ። ለን ጻፍ። አሁንም ከዚህ በኋላ እዚህ ጋር ጎኗ ላይ ቅጥያ ሉ ሆነችልኝ። ከዛ ቀጥዬ የሚኖረኝ ማነች? ሊ። ሊንም አሁንም ለን ነው የምጽፋት። ያው ለን ጻፍኩ። ከዛ እዚህ እግሯ ላይ ማንሻፈፍ። አሁን ማን ሆነች? ሊ ሆነች ማለት ነው። ላ ለማድረግ ደግሞ እዚህ ጋር ላ ያው ልብ አድርጉ። እዚህ ጋር ላ ደግሞ ያት እግሯ ረዘም ይላል። ያት እችኛዋ እግሯ አጭር ነች፣ እችኛዋ ረዥም ሆነች ማለት ነው። በጣም ጥሩ እንዳትረሱችን። ከዛ ላን ከጻፍነ ቀጣይ የሚኖር ማነች? ሌ። ሌንም አሁን ለን ጻፉልኝ። ለን ጻፍኩኝ። ይሄው ከዛ ልክ እንደዚህ ሌን ከጻፋችሁ በኋላ እዚህ ግራ ታች ላይ ቀለበት መጨመር እንደዚች ሌ ሆነች። ከዛ ሌን እንደዛ ጋችሁ ከጻፋችሁ የሚቀረው ል ነው። ልንም አሁንም እንድታደርጋላችሁ መሰላችሁ ለን መጻፋውን ድጋሚ ይሄው ለን ጻፍኩኝ። ከዛ እዚች ጋር በውስጥ በኩል ቀለበት እንድች መጨመር። ይሄን ስታደርጉባት ል ሆነች። ል ሆነች። የመጨረሻዋ ሰባተኛዋ ሎ ነች። አሁንም ለን ነው የምጽፍ፣ ሌላ ማንንም አልጽፍም። ይሄው ለን ጻፍኩኝ። ለነች። ከዚህ ከለላ እዚህ ጎኗ ላይ እንድቻ ካወጣ በኋላ ቀለበት ጨምርባታለሁ። ልክ እንደዚህ በቃ አሁን እነዚህ የለ ዘሮች ሆኑ ማለት ነው። የለ ከለ እስከ ሉ ድረስ ይሄን ይመስላሉ። ተመልከቱ፣ እንቁጠራቸው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ልክ እንደዛ አድርጋችሁ መቁጠር ትችላላችሁ ማለት ነው። በጣም ጥሩ። ኦኬ፣ ወደሚቀጥለው ስንሄድ ከፊደል ገበታችን ከሀ ወደ ታች ስንወርድ አሁን ደግሞ ድጋሚ የምናገኘው ማንን ነው? ሐመረ ውሃ ብለን የምንጠራው ነው። ሐመረ ውሃ። ይሄ ምን አይነት ቅርጽ ነው ያለው ካላችሁ፣ ይሄን አይነት ቅርጽ ያለው ፊደል ነው። ያው ይሄን አይነት ቅርጽ ያለው ፊደል ነው የምናገኘው። ይሄ ነው። አሁን እናንተ እንደዛ አድርጋችሁ መጻፍ ከከበዳችሁ በእንዴት ታጋችሁ መጻፍ ትችላላችሁ መሰላችሁ? ልክ እንደ ሶስት ቋሚ መስመሮች ታቆማላችሁ። ልክ እንደዚህ እቺኛው ረዘም ወደ ላይ፣ ከዛ እቺኝ እንደዚች፣ ከዛ እዚህ ላይ እንድታገረጉባቸው ሐመረ ውሃ ይሆናል ማለት ነው። ከፈለጋችሁ ደግሞ ይሄን እንደዚህ ካደርጋችሁ መሀለኛው እንዲካደርጋችሁ በኋላ ልክ ከዚህ ጋር ጀምራችሁ እዚህ ጋር እንደዛችሁ እንድታደርጉትም ሐመረ ውሃ ነው። ችግር የለው። ከሶስቱ እናንተ የሚቀላችሁን ነገር አንዱን ወስዳችሁ ተጠቀሙ። እኔ የሚቀለኝን ወስጄ ልጠቀም ነው። ያው ይሄኛውን መንገድ መረጥኩት። ሀ አልኩኝ። ከቀጥዬ ሁ ነው የሚመጣው። ያው ጻፍኩኝ። ከላይ ጭንቅላት ጨመርኩ። ከዛ እዚህ ጋር ቅጥያውን አወጣውለት ሁ ሆነልኝ። ከዛ ቀጥሎ የሚመጣው ሂ ነው። አሁንም ሂ ልጽፍ ነው። ተመልከቱ። ያት ሀ ነች አይደል? እችኛዋ ናቸው አንድ አይነት ናቸው። ከዛ እዚህ ጎኗ ላይ እዚህ ጋር ስጨምርባት ማን ሆነች? አሁን ሂ ሆነችልኝ። ከዛስ ሂ ከጻፍኩኝ ሀ ነው የሚቀጥለው። ያው ከዛ ይሄን ካደረጋችሁ በኋላ እዚች ጋር ጭንቅላቷን ትጨምሩለታላችሁ። እነዚህ ሁለቱ እግሮቹ እዚህ ጋር አጭር ይሆናሉ ማለት ነው። ይሄኛው የቀኝ እግሩ ረዥም ይሆናል። ሁለቱ ግን አጫጭር ይሆናሉ። ሃን ጻፍን። ከዚህ ቀጥሎ ሃን ከጻፍን ሄ ይቀጥላል። ይሄንም ልክ እንደዚህ መጻፍ። ይሄው ሃን ጽፋለሁ። ሁሉም መጀመሪያ መጻፍ ሃን ነው። ሃን ከጻፍ በኋላ እዚህ ጋር ቀለበት ጨምርለታለሁ። ሄ ሆነልኝ። ከዛ የሚቀጥለው ህ ነው። አሁንም ሃን ጻፍኩት። ይሄው ሃን ጽፌ ከዛች ጋር እንደዚህ ግሪም ነገር ማድረግ፣ ከዛ ከመልሳችሁ ወደ ላይ ቀና ማድረግ እንደዚች። ወይም እናንተ መጀመሪያ ስትጽፉ እንዳለች ልክ እንቻጋችሁ እንቻምጣችሁ እንደዚህ ማገናኘት ትችላላችሁ፣ ደስ እንዳላችሁ። ከዛ ህ ሆነ። ልብ አድርጉ። ከዚህኛው ከአራተኛው ጋር እንዳይምታታባችሁ ሰባተኛው በደንብ ተመልከቱ። ይሄኛው ሃን ነበረ። ይሄኛው ሆ ደግሞ በስተቀኝ በኩል ያሉ ሁለት እግሮች ያጥራሉ። በግራ በኩል ያለው እግሩ ረዥም ይሆናል።
ልክ እንደዚህ ተመልከቱ። አሁን ይሄኛውና ይሄኛው ይመሳሰላሉ። በምንድን ነው የሚመሳሰሉት? እግራቸው አጫጭር በመሆኑ። ነገር ግን ተቃራኒ ናቸው። የዚህኛው ረዥም የነበረው ቀኝ እግሩ ነው። የዚህኛው ደግሞ ደግሞ ረዥም የሆነው ግራ እግሩ ነው። ስለዚህ እሱን በደንብ አድርጋችሁ ማስተዋል ያስፈልጋል። እስኪ እንቁጠራቸው። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። ልክ እንደዛ አድርገን እንቆጥራለን ማለት ነው። ኦኬ እንግዲህ ቀጥሎ ደግሞ ከሐመር ውሃ ቀጥሎን የምናገኘው ፊደል ማን ነው ከተባለ መ ነው። መን ደግሞ እንዴት አድርገን እንጽፈዋለን? በተለያየ መንገድ መጻፍ ይቻላል። እንግዲህ መን መጻፍ ስትፈልጉ ልክ እናንተ ይሄኛው መንገድ በጠቅጥቻላችሁ። መ ማለት ይሄ ነው። መ ልክ እንደዚህ ማለት ትችላላችሁ። መ ማለት ይች ነች። አይ እናንተ ደግሞ ልክ እንደዚህ ዜሮዎችን በማገጣጠም እንዲህ ካልካችሁ ሁለት ዜሮ ከጻፋችሁ በኋላ ልክ ላይ እንደዚህ አግዳሚ መስመር ስትጨምሩበት መ ይሆናል። መ ይሆናል። ካለበለዚያ ደግሞ ልክ እንደዚህ አንድ እንደዚህ ወረዳችሁ፣ ከዛ ደግሞ እንደዚህ ወረዳችሁ፣ ከዛ እንደዚህ ይሄው እዛ ይች ማገናኘት እንደዚህ ማገናኘት። ስለዚህ የሚመቻችሁን አንድ ላቱ መርጣችሁ መጠቀም ትችላላችሁ። አረ ደግሞ እንደዚህ ከዚህ በተሻለ ደግሞ አሁን ልክ እንደዚህ ካደረጋችሁ በኋላ ልክ ከዚህ ጋር እንደዚህ ማድረግ እንዲህ ብታደርጉት ምን ነው ችግር የለውም። ማንኛውም ሰው ማንበብ ይችላል ማለት ነው። ስለዚህ እናንተ የሚቀላችሁን አንዱ ውሰዱ እና አብራችሁ ከኔ ጋር ጻፉ። ኦኬ ምን ጻፍኩኝ? ከመቀጥዬ ሙ ነው የሚሆነው። ሙንም ልጽፋት ነው። ይኸው ልብ አድርጉ። አያት ሙን አስቀመጥኩኝ። ከዛ ቀጥላ ሚ ነው የምትመጣው። አያት ምን ጻፍኩና ከዛ ይሄ ዝግ ላይ እግሯን ረዘም ማድረግ ወደ ታች ትንሽ ወረድ አድርጋችሁ እዛ እዚህ ጋር እንደዚህ ትጨምሩባታላችሁ። ሚ ሆነች ማለት ነው። ሚ ከዛ ማ ነው የሚሆነው። ማ ደግሞ ልክ እንደዚህ የምታደርጉት ይኸው ምን ጻፍኩኝ። ከዛ እግሩን በዚህ በኩል ማስረዘም ማ ይኸው ማ ሆነ። ከዛ ሚ ደግሞ እነዚህ ጋር ቀለበት የሚያስፈልገው ተመልከቱን ጻፈው። ይሄው ቀለበት ጨመርኩበት ሚ ሆነ። ከዛ ስድስተኛው ም ነው። ም ማለት ደግሞ ልክ እንደዚች ም ሆነች። ሰባተኛዋ ሞ ሞ ይሄኛው እግሯ ቀጥ ይላል፣ የዚህኛዋ ሸፈፍ ይላል ወደ ግራ ማለት ነው፣ ጠፍ ይላል። ስለዚህ ልብ አድርጉ እናንተ። ኦኬ እስኪ በጋራ እንቁጠራቸው አሁን መ ሙ ሚ ማ ሜ ም ሞ ብሎ ማንበብ ይቻላል ማለት ነው። በጣም ጥሩ። ከዚህ ቀጥለን የምንመለከታት ሰ ነች። ሰ ደግሞ ምን አይነት ቅርጽ ነው ያላት ሲባል ይሄን አይነት ንጉሥ ሰ ነው የምንመለከተው። ንጉሥን ሰ እንዴት ነው ያለ ቅርጽ ነው ያለው ካላችሁኝ ይሄው ይሄን አይነት ቅርጽ ነው ያለው። ይሄ ነው ሰ ማለት። ይሄ እናንተ እንደዛጋችሁ መጻፍ ካልቻላችሁ በየትኛው ትላላችሁ ወይም ካስቸገራችሁ ልክ እንዴት ማድረግ 3 መስመሮችን ማቆም ከዛ እዚህ ጋር እንዴት መጨመር። በቃ እነዚህ ሁለቱም ሰዎች ናቸው። ሰ ብለን እንጠራቸዋለን። ሰ ብለን እንጠራቸዋለን። እናንተ ደስ ያላችሁ ወስዳችሁ አንዱ ተለማመዱ ከኔ ጋር። እሺ ሰ አልኩኝ። ከዛ ቀጣዩ እሱ ነው የምትሆነው። ያው እሱንም ልክ እንዲች ጻፍኳት። ከዛ ጎኗ ላይ ቀጥያዋን አስቀምጥላታለሁ። ሱ አዚህ ቀጥላ ሲ ነች። ሲን ለመጻፍ ደግሞ ልክ ይሄን እንጠቀማለሁ። አሁን ያው ሰን ጻፍኳት። ዛይ ንግሯ ወደ ታች አወጥርጄ ልክ እንዲሸፋፍ ማድረግ ሲ። ከዛ ሳ ነው የሚሆነው። ሳ ደግሞ ልክ እንደዚህ አሁንም ጻፉ ከኔ ጋር። ያው ሰን ጻፍኩት። ከዛ በዚህ በኩል በቀኝ በኩል እግሩን አወጣዋለሁ እንደዚህ ሳ። ኦኬ ከዚያ ከሳ ቀጥሎ ሴ ነው። አሁንም እኔ ሰን ነው የምጽፈው። እናንተም ከኔ ጋር እንደምጽፉ ተስፋ አለኝ። ሰን ጻፍኳት። ይኸው እዚያ እግሯ አወጣላታለሁ። ከዛ ቀለበት። ከዛ ስ ነች።
ስንም ለመጻፍ ሰን እጽፋለሁ። ያው ሰን ራሷን ነው የምጽፋት። ሰን ጻፍኩኝ። ከዛ በዚህ በኩል በግራ በኩል በዚህ በኩል ላይ እግሯን እንደዚህ ሸፈፍ ማለት ወደዚህ እንዲህ ማምጣት ተመልከቱ። ያው ስ ሆነችልኝ። ከዛ ሰን ጻፍኩኝ። ሰን ጻፍኳት። ይኸው እዛሽ ጋር እዚህ መሃል ላይ ልክ እንድች እግሯን ሳወጣላት ሶ ትሆናለች ማለት ነው። በጣም ጥሩ። እስኪ በጋራ እንቁጠራቸው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም አሪፍ። ልክ እንዲያደረጋቸው እየጻፋችሁ ብትለማመዱ በአጭር ጊዜ ውስጥ ለውጥ ታመጣላችሁ ብዬ ተስፋ አደርጋለሁ። እንዲሁም ደግሞ ፊደሎችን ለመጻፍ ተቸግራችሁ ከሆነ እንግዲህ በዛሬ በክፍል 1 ከሀ እስከ ሰ ድረስ ተመልክተናል። በክፍል 2 ደግሞ ከሰ በታች ያሉትን እንመለከታለን። ቪዲዮውን ከወዳችሁትና ያስተምራል ብላችሁ ካሰባችሁ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ፣ መልካም ጊዜ